ህይወት ባልጠበቅናቸው ጊዜያት አስቸጋሪ ሁኔታዎችን ልትፈጥር ትችላለች። ነገር ግን ሁሉም ነገር በጣም ከባድ በሚመስልበት ጊዜ ተስፋ መቁረጥ የለብህም ወዳጅ። ምክንያቱም ያ ጊዜ ሁኔታው የሚቀየርበት ወይም የምትሻገርበት ወቅት ሊሆን ይችላል። ህይወት አንዳንድ አስቸጋሪ ሁኔታዎችን ልትሰጠን ትችላለች። እነዚህ የምትጠብቃቸው ነገሮች ብቻ አይደሉም ወዳጅ። አንዳንድ ጊዜ ምንም ሳታስባቸው ከየት እንደመጡ ሳይታወቁ ብቅ የሚሉና ወደ ኋላ የሚያስቀሩ በርካታ ነገሮች አሉ ወዳጅ። እህቴ ለአንቺም ብትሆኚ እንደዛው አንዳንድ ጊዜ ምንም ሳታስቢያቸው ከየት እንደመጡ ሳታውቂ ብቅ የሚሉና ወደ ኋላ የሚያስቀሩሽ ነገሮች አሉ። ህይወት የሚቀርብልሽ ፈተኖችና ህመሞች ያንተን ጥንካሬ ይበልጥ ይገነባሉ። ህይወት የሚያቀርብልሽ ፈተኖች እንዲሁም ደግሞ ህመሞች ያንቺን ጥንካሬ ነው እየገነቡ የሚመጡ። የሚያሳዝኑሽ ወይም ደግሞ የሚያስጨንቁ ነገሮች ለወደፊት እንድታድጉና እንድትጠነክሩ ይረዳቸዋል። አንዳንዴ ከዚህ ሁሉ መውጣት የማትችሉ እስኪመስል ድረስ የሚከብድባቸው አጋጣሚዎች አሉ። ምን ሆኜ ነው? እንዴት ልውጣ? እንዴት ላድርግ? እያላችሁ ነገሮች ሁሉ ክብድ ይሉባችኋል። አቅምህ ወይም ደግሞ አቅምሽ የተሟጠጠ እስኪመስል ድረስ ነገሮች ሁሉ ይደራረብባችኋል። ነገሮች ሁሉ ጭልምልም ይልባችኋል። ሌላ ነገር መሸከም አልችልም ብላችሁ የምታስቡበት ጊዜዎች ነው። ሌላ ነገር መሸከም አልችልም ብላችሁ ስትሉ ምንም ሳታስቡት ሌላ ፈተና ደግሞ ብቅ ይላል። ከድጡ ወደ ማጡ። ከዚህኛው ፈተና አለፍኩ ስትሉ ሌላ ከባድ ፈተና ሊመጣባችሁ ይችላል። በልባችሁ ውስጥ ይህንን እሻገር ይሆን? ይህንን እንዴት አልፍ ይሆን? ይህንን አልፎ ይህ ጨለማ ነግቶ እንዴት እሆን ይሆን የሚሉ ቃላት በተደጋጋሚ ያስተጋባሉ። ወደ ጠባብ ቦታ ስትገቡና ሁሉም ነገር ሲቃወማችሁ ለአንድ ደቂቃ እንኳን መጽናት የማትችሉ እስኪመስል ድረስ ይጨንቃል። ነገሮች ሁሉ ይጫኑባል፣ ይደራረቡባል። እህቴ አንቺ ላይም ሊደራረቡብሽ ይችላሉ። በዚያን ጊዜ ፈጽሞ እጅ እንዳትሰጡ፣ ፈጽሞ አልችልም እንዳትሉ፣ ተስፋ መቁረጥ የለባችሁ። ያ ጊዜና ሁኔታ የሁኔታው የሚቀየርበት ወይም ደግሞ ማዕበሉ የሚቀለበስበት ጊዜ ሊሆን ስለሚችል ነው። ማዕበሉ ሲናወጥ፣ ማዕበሉ ሲናጋ፣ ከግራ ወደ ቀኝ ከቀኝ ወደ ግራ በሚነፍስበት ሰዓት ላይ ምናልባት ያ ማዕበል የሚቀዘቅዝበት ያ ማዕበል የሚቀለበስበት ጊዜ እየመጣ ሊሆን ይችላል። ማንም ሰው ሊያድናችሁ አይመጣም። በህይወታችሁ ለውጥ ማምጣት የምትችሉት እናንተ ራሳችሁ ብቻ ናችሁ። አንቺ ለውጥ የምታመጪው አንተም ለውጥ በህይወት ላይ ማምጣት የምትችለው ራስ ብቻ ነው ወዳጄ። ስሜት እንዳይቆጣጠር የበላይ በመሆን ችግርን እንደ ትምህርት በመቁጠር ወደፊት መጓዝ አለብን። አንዳንዴ ሰዎችን ስሜታቸው ይቆጣጠራቸዋል። ያ ስሜት የሚቆጣጠራቸው ከሆነ ግን የበላይ መሆን አይችሉም፣ ከችግሮች ማምለጥ አይችሉም። ስለዚህ ምን ማድረግ አለብህ? ስሜት እንዳይቆጣጠር የበላይ በመሆን ችግርን እንደ ትምህርት በመቁጠር ወደፊት መገስገስ አለብህ። አሁን ላይ ያለህበት ችግር ለነገው ማንነት፣ ነገ ለምትገነባው ግንባታ እንደ ትምህርት ነው ልትቆጥር የምትችለው። ግን ወድቀ ችግርን እዛው በችግር ውስጥ የምትገኝ ከሆነ ግን ምንም ትምህርት ሊሆንልህ አይችልም። ግን ወዳጄ ችግሮችን እንደ ትምህርት ቆጥረ ያንን ትምህርት አልፈ ፈተናዎቹን ተሻግረ ወደፊት ስትገሰግስ ስኬታማ የምትሆነው አንተና አንተ ነው። ከራሴ ተሞክሮ የምነግርህ ነገር ምንድነው? ጉልበት ተሟጦ ተስፋ መቁረጥ የምትፈልግበት ነገሮች ሁሉ የማይቻሉ የሚመስሉበት ጊዜያቶች ይኖራሉ፣ አሉም እንጂ በእነዚያ ጊዜያቶች ውስጥ በምንም ተአምር በምንም መልኩ ተስፋ መቁረጥ የለብም። እህቴ አንቺም እንደዛው ጉልበትሽ ተሟጦ ተስፋ መቁረጥ የምትፈልግበት ነገሮች ሁሉ የማይቻሉ የሚመስሉባቸው ጊዜያቶች ይኖራሉ። ስለዚህ አንቺ ምን ማድረግ አለብሽ? በእነዚህ ጊዜያቶች ውስጥ ቢያንስ ተስፋ መቁረጥ የለብሽ። ተስፋ መቁረጥ የሚባል ነገር የለም። ፈጣሪን መያዝ አለ። ከፈጣሪ ቀጥሎ ነገ የተሻለ ይመጣል። ዛሬ መፈተኔ፣ ዛሬ መቸገሬ ለነገ ስኬታማ እኔነት ይረዳኛል ብለን ማሰብ መቻል አለብን። ስለዚህ በምንም ተአምር ተስፋ እንዳትቆርጡ እህቴ፣ አንቺም ተስፋ እንዳትቆርጪ። ህይወት በፊት ላይ ጭቃ ልትረጭ ትችላለች፣ ፊቷ ልታዞርበት ትችላለች። አብዛኛው ሰው ወደ ኋላ የሚለው በዚያን ጊዜ ነው። እስካለ ድረስ ተስፋ አለ። አሁንም በህይወት አለ። አሁንም እዚህ ነህ። ስለዚህ ነገ የተሻለ እንደሚኖር እንደሚገጥም እያወቅ መጠንከር አለብህ። ችግሮችን እንደ ትምህርት ልትወስድ ይገባል። በትምህርት ዓለም እኮ ስንመጣ ዛሬ የተማርናቸው ትምህርቶች ነገ እንፈተናቸውና ወደ ስራው ዓለም ወደ ስኬታማ ህይወት ጉዞ ይወስዱናል አይደል? ስለዚህ አሁን የምትቸገርበት፣ አሁን መጎሳቆል፣ አሁን ነገሮች ሁሉ የሚከብዱብህ ነገሮች እንደ ትምህርት ነው ማየት ያለብህ። ከዚህ ትምህርት ነገ የተሻለ ስቴፕ ከፍላለሁ፣ ነገ የተሻለ ሰው እሆናለሁ፣ ነገ የተሻለው ማንነቴን እገነባለሁ የሚለውን ነገር
አይምሯችን ላይ ማስቀመጥ መቻል አለብን። መቼም ዘግይቶ አያውቅም። መቼም በጣም ጨለማ ሆኖ አያውቅም። ሁል ጊዜም ነገሮች ወደ ተሻለ ሁኔታ መመለስ እንችላለን። አባት እህቴ፣ አንቺም እንደዛው። መጥፎ ቀናቶች ይኖራሉ። አዎ ይኖራሉ። መጥፎ ቀን ብቻ አይደለም፣ ጨለማ ቀንም ይኖራል። አዎ በትክክል ይኖራል። ነገር ግን ያንን መቀበል አለብህ። ጨለማ ቀን እንዳለ፣ መጥፎ ቀን እንዳለ መቀበል አለብህ። አንቺም ብትሆኚ እንደዛው መቀበል አለብሽ። ምክንያቱም ያ ህመም የበለጠ ጠንካራ ነው የሚያደርግ። መጥፎ ቀናቶች፣ በነዛ በጨለማ ጊዜያቶች ያሳለፍካቸው ነገሮች፣ እነዛን ነገሮች መቀበል የምትችል ከሆነ ያ ህመም የበለጠ ጠንካራ ያደርግሃል። አንተ እህቴ፣ አንቺንም ብትሆኚ ያ ህመም ጠንካራ ነው የሚያደርግሽ። ህመም የእድገት ዋጋ ነው። ማደግ ከፈለክ፣ ጎልማሳ መሆን ከፈለክ ያለ ህመም ማደግ አትችልም። እህቴ፣ አንቺም እንደዛው። ህመም የእድገት ዋጋ ነው። ዛሬ መታመም ለእድገት ትልቅ ዋጋ አለው ማለት ነው። ማደግ ከፈለክሽ፣ ጎልማሳ መሆን ከፈለክ፣ አንቺም እህቴ ጎልማሳ መሆን ከፈለክሽ ያለ ህመም ማደግ አትችይም። ዛሬ መታመምሽ ለነገ እድገትሽ እንደሆነ አይምሮሽን እንዲገባው ማድረግ መቻል አለብሽ። ለአይምሮሽ ማሳመን መቻል አለብሽ። በቀላል መንገድ ማደግ አንችልም። ወንድሜ ሰማኸኝ አይደል? በቀላል መንገድ ማደግ አትችልም። የሚያሳዝን ነገር በትክክል አንተን የሚያሳድግ ነገር እንደሆነ አምነህ መቀበል አለብህ። ዛሬ ያዘንክበት፣ ዛሬ የተከዝክበት ነገር በትክክል አንተን የሚያሳድግ ነገር ነው። እህቴ፣ አንቺን ብትሆኝ እንደዚህ አሁን ያዘንሽበት፣ አሁን የተበሳጨሽበት ነገር ነገ አንቺን የሚያሳድግሽ ነገር ነው። ማንም ደግሞ ሊያድንሽ አይመጣም። ራስሽን ማዳን የምትችው አንቺው ራስሽ ብቻ ነሽ። ሰማኝ ወንድሜ፣ አንተም እንደዛው ራስን ማዳን የምትችለው ነገ አንተው ራስህ ነው። በህይወት ውስጥ በስጋዊ፣ በአእምሯዊ፣ በስሜት ወይም ደግሞ በመንፈሳዊ ደረጃ ትልቅ ለውጥ የሚያመጣው ብቸኛው ሰው አንተና አንተ ነህ። ከገባህበት ጉድጓድ የሚያወጣ አንተ ራስህ ነው። ለራስ ስትል አንተ መስራት አለብህ ወንድሜ። እህቴ፣ አንቺም ብትሆኝ እንደዛው በህይወት ውስጥ በስጋዊም በአእምሯዊም ያ ብቻ አይደለም፣ በስሜት ወይም ደግሞ በመንፈሳዊ ደረጃ ትልቅ ለውጥ የሚያመጣው ብቸኛው ሰው አንቺው ራስሽ ነሽ። ለራስሽ ላንቺ እኔ አልታመምልሽም። ላንቺ ወዳጅሽ አይታመምልሽም። ላንቺ ለአእምሯዊ እድገትሽ፣ ለስሜትሽ፣ ለመንፈሳዊ ደረጃዎችሽ ወላጆችሽ ተጠያቂ አይሆኑም። ላንቺው ራስሽ ነሽ። ከገባሽበት ጉድጓድ የሚያወጣ ራስህ ነህ። አንቺም ብትሆኝ እንደዛው ከገባሽበት ጉድጓድ የሚያወጣው ራስሽ ነሽ። ለራስህ ስትል አንተ መስራት አለብህ። አንቺም ብትሆኚ ለራስሽ ስትይ መስራት መጠንከር መቻል አለብሽ። ለመቆም ለመጋፈጥ ያ ብቻ ነው። ወደፊት ለመራመድ በራስህ ውስጥ ድፍረት ሊኖርህ ይገባል። ሁላችንም ያንን ለምን እኔ የሚል የሰበብ አሳዘብ ቪክቲም ሜንታሊቲ ጣዕምን እናገኛለን። ያ ብቻ አይደለም። የሁኔታው ሰለባ ልትሆን ትችላለህ። የሁኔታው ሰለባ ልትሆኚ ትችላለሽ። ወይም ደግሞ የሁኔታው አሸናፊ ልንሆን እንችላለን። ስሜትህ እንዳይቆጣጠር የበላይ መሆን አለብህ። አንተ የጀልባው ካፒቴን ነህ። ጀልባዋ በባህሩ ላይ እየሄደች ነው። ማዕበል በግራ በቀኝ እየቀዘፋት እየመታት ይገኛል። ግን አንተ የጀልባው ካፒቴን ኮንክ እነዛን ማዕበላቶች፣ እነዛን ወጨፎች፣ እነዛን ዝናብና ንፋስ አልፈ ወደፊት የጫንከውን ነገር ይዘህ መሄድ መቻል አለብህ። ለዛ ነው የጀልባ ካፒቴን ኮንክ አንተው ራስህ ጠንክረህ ማድረስ ትችላለህ። እኔ አልሸነፍም፣ ማሸነፍ ወይ መማር ብቻ ነው ያለህ አማራጭ። አባቴ አንዴ ከተማርክ ችግርህ ሁሉ እንደ ስጦታ ይሆናሉ። አንዳንዶቹ ማቆም አለባችሁ ብለህ ትፈቅድላችኋል። አሁኑኑ የምነግራችሁ ተስፋ አትቁረጡ፣ እለፉት። ይህንን ታገሱ። በህይወት ትኖራላችሁ፣ ትነሳላችሁ፣ ትለብሳላችሁ፣ ትወጣላችሁ እና ደግሞ የተጠራችሁበት ነገር ታደርጋላችሁ። አንተን ለመስበር የሞከሩት ሁሉ፣ ህልምህን ለመግደል የሞከሩት ሁሉ ስህተት እንደሆኑ ታረጋግጣለህ። እህቴ፣ አንቺን ብትሆኝ እንደዛው አንቺን ሊሰብሩሽ የሞከሩት፣ ህልምሽን ለመግደል የሚሞክሩት ሁሉ ስህተት እንደሆኑ ያኔ ታረጋግጫለሽ። አንቺን ሊያሸማቀቁ፣ አንቺን ለመስበር ሲሞክሩ ያኔ ልትሰበር ያልቻልሽም። ለምንድነው እኔን ሊሰብሩት የሞከሩት? ለምንድነው እኔን ህልሜን ለመግደል የሞከሩት? የሚሉት ስህተት እንደሆኑ በትክክል ትረጃለሽ። ወዳጄ፣ አንተም ብትሆን እንደዛው በትክክል እነሱን ትረዳቸዋል። በህመም ውስጥ ማለፍ ከቻልክ በሌላኛ ወገን ሽልማት እንዳለ ዋስትና እሰጥሃለሁ። አገኘኝ አይደለ? ህመም ዘላቂ አይደለም፣ ጊዜያዊ እንጂ። አሁን ልንታመም እንችላለን፣ ነገ ልንታመም እንችላለን። ከነገ ወዲያ ግን ከዛ ህመም እንድናለን። አሁን እያጋጠመህ ያለው ችግር ወይም ደግሞ ህመም ዘላቂ አይደለም። በዚህ ውስጥ አልፈ ግብህን ማሳካት ትችላለህ። በስተመጨረሻም የመከራ ለትልቅ ስኬትና ሽልማት ያበቃሃል። እህቴ፣ አንቺን ብትሆኝ እንደዛው አሁን እያጋጠሙ ያሉ ችግሮች ወይም ደግሞ ህመሞች ዘላቂ አይደሉም።
በዚያ ውስጥ አልፈሽ ግብሽን ማሳካት ትችያለሽ። በስተመጨረሻም ይህ መከራ ለትልቅ ስኬትና ሽልማት ያበቃሻል። አሁኑኑ ይህንን ቪዲዮ እስከ መጨረሻው አይተሽ ተግባራዊ አድርጊ።